ሰምታችሁ እንደሆነ አላውቅም፣ አዲስ ቴክኖሎጂ መጥቷል። ሳውንድ የሰው ሳውንድ ያወራው ሳውንድ ንጹህ ሳውንድ አይጠፋም በነገራችን ላይ እና አምፕሊፋይ ማድረጊያ መሳሪያዎች እየመጡ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አውርቶ እንደነበረ ጊዜውንና ቦታውን እኛ ከተናገርን ቦታው ላይ ሄዶ ድምፅ ይፈለግና አምፕሊፋይድ ይደረጋል። ከዛ ረሱል በትክክል ምን ተናግረው እንደነበረ ኢየሱስ ምን አስተምሮ እንደነበረ መሳሪያ ራሱ ሊመጣ ነው። ሰምታችሁ እንደሆነ ቡድሃ ምን አስተምሮ ነበረ፣ ክሪሽና ምን አስተምሮ ነበር፣ ሙሴ ምን አስተምሮ ነበር የሚል ቴክኖሎጂ ሊመጣ ነው። ግን በዛኑ ልክ ደግሞ አውቆ ኢየሱስ ያላስተማረውን ይሄው ያገኘነው ድምፅ ይሄ ነው ብለው ደግሞ የተሳሳተ ትምህርትም ሊያመጡ ይችላሉ። ሌላ ነገር ራሱ ማለት ነው። ምናልባትም የታሰበው የሰማሁት ነገር እውነት ከሆነ እነዚህ ድብቁ ቡድኖች የሚባሉት የድብቁ አጀንዳ ያላቸው ሰዎች ኢየሱስ ከመቅደላዊት ማርያም ጋር ባልና ሚስቶች ነበሩ የሚለውን በስፋት ሊሰሩበት ነው። ፈረንሳይ ሄደው ሳራ የምትባል ልጅ ዘ ሴክሬት ኦፍ ዶሴ የሚለውን መጽሐፍ በደንብ ሊሰሩት ነው። ከዛ አንጻር እንዲህ አይነት ነገር እየተሰራ ነው ያለው እና በጣም ብዙ ነገሮች ፈሳድ ስላለ እንዲህ አይነት ነገሮች ቴክኖሎጂ ጥሩ ነው፣ ግን አጠቃቀማችንን እናሳምር። ለምንጠቀምበት አንዳንድ ነገሮች የጽሁፍ ስነ ጽሁፍ ምናምን ለምሳሌ በእንግሊዝኛ በቋንቋ ላይ ምናምን ለማዳበር ስንፈልግ የሆነ ነገር ለትምህርት ለምናምን ነገር ልጠቀምበት እንችላለን። በተረፈ ኢንፎርሜሽን ስለ ክርስትና ለማወቅ ራሱ ወይ ክርስቲያኖችን ወይ ባይብልን ነው ራሱ ማገላበጥ ያለብን እንጂ ኤአይ ወይም ደግሞ ጎግል ለእኛ ሊነግረን አይገባም። ጎግል ላይ ማንም ሰው ሊያስቀምጠው ይችላል። ጥንቃቄ ያስፈልጋል። ስለ እስልምናም እንደዛ ቁርአንና ሐዲስ ላይና ሊቃውንቶቻችን ወይም ደግሞ ዑለማዎቻችንን ተመርኩዘን ነው ማወቅ ያለብን እንጂ በጣም አደጋ ሊመጣ ይችላል። የተለያየ ነገር ምናልባትም ሆሞሴክሹዋሊቲን ሐላል ሊሏችሁ ላይ ይችላሉ። ሌሎችም ነገሮች ስላሉ ጥንቃቄ ልታደርጉ ይገባል ነው። አፍወን ጓል መቀሌ ቴንክ ዩ። በዚሁ መሰረት በእንትን ባልከው ትንሽ አንዳንድ ነገሮች እኔ ካለኝ ላይፍ ኤክስፒሪንስ እንትን ጋር ለማመን በጣም ይቸገራሉ እና ትንሽ ግራ ያጋባኝ ሰሞኑን ነገር አለና አሁን ለምሳሌ ባይብል ስጠይቅ ስለ ክርስትና እምነት ለእግዚአብሔር አድርገዋል። ይሄ ወደ ቁርአን መጥቼ ወደ እስልምና ትምህርት መጥቼ ስጠይቅ ደግሞ አላህ ኤግዚስት አድርጎ ለነቢዩ መሐመድ ቃሉን መስጠቱ ኤቪደንሱ ምንድን ነው ስል ቁርአን ራሱ ነው ከተባለ እነሱ ብቻ አይደለም ራሱ መስልምና አስተምሮት ኤግዚስታንስ ኦፍ ጋድ ላይ ኤግዚስታንስ ኦፍ አላህ ላይ እኛ የምናቀርበው ኮስሞሎጂካል አርጊመንት አለ፣ ኦንቶሎጂካል አርጊመንት አለ፣ የተለያየ አርጊመንቶች አሉ፣ ስክሪፕቸራል አርጊመንቶች አሉ። ስክሪፕቸራል አርጊመንቱ አንዱ ነው ራሱ። ለምን ቁርአን ያለ ቃል ስለመሆኑ መጻኢ ጊዜዎችን ይናገራል። ቁርአን መጻኢ ጊዜ ማለት የሩቅ ነገር ሚስጥሮች ጋይብ ለምንለውን ነገር ስለሚናገር ነው እንጂ ለኦንቶሎጂካሊ ማስረጃዎች ብዙ አሉ። ጽንፈ ዓለም ራሱ መፈጠሩ፣ ፍጥረት ራሱ መኖሩ ራሱ በራሱ ኮዝ ኤንድ ኢፌክት በሚባለው ወይም በመንስኤና በውጤት በሚባለው ነገር ላይ መንስኤ ካለው ውጤት ካለ መንስኤውን አላገኘሁትም ብሎ ማቅረብ አይቻልም። ፊዚካል ፐርሰፕሽን ማረጋገጥ አይቻልም። ግዴታ አይደለም። አንድ ነገር አለ የለም ለሚባለው ኤግዚስታንስ ፎርሙሌሽኑ ምንድን ነው ተብለሽ በጠይቂ 5 የስሜት ሕዋሳት አይደሉም። ስለዚህ ፍጥረት ራሱ መኖሩ ፈጣሪ ለመኖሩ ማስረጃዎች ነው። ቁርአን ላይ ብዙ ቦታ ላይ እንደዛ ነው። ሰማይና ምድር ማን ፈጠራቸው እያለ ይናገራል፣ ይጠይቃል። አሁን ለምሳሌ የምታፈሱትን አትመለከቱምን? በማህፀን የምታፈሱትን አትመለከቱን? እናንተ ተፈጥሩታላችሁ ወይስ እኛ ፈጣሪዎች ነን እያለ ይጠይቃል። ስለዚህ ያንን ነገር አንድ ሰው ተራክቦ ስላደረገ ብቻ ይወላል ብለሽ ታምኛለሽ? ጓል መቀሌ ተራክቦ ስላደረገ ከሚስቱ ጋር ተራክቦ ስላደረገ ብቻ ጽንስ ይፈጠራል ብለሽ ታምኛለሽ? ነው። ለምንድን ነው እንደዛ የሚሆን? አንዳንድ ሰዎች መውለድ አይችሉም። እሱን ነው እኮ የምልሽ እኮ። ያንን አላህ ምን ይላል? እናንተ ተፈጥሩታላችሁ ወይስ እኛ ፈጣሪዎቹ ነን ይላል። ሌላ ደግሞ ሰማይና ምድር ራሳቸውን ፈጠሩ ወይ ይላል። ፍጥረት ራሱን ነው የፈጠረው ወይ? ፍጥረትን ፈጥሯል ወይ? እዛ ላይ ነው ስትራግል እያደረኩ ያለሁት እኔ አሁን ላይ። እሱን ነው እኮ የምልሽ እኮ። አሁን ለምሳሌ ጠረጴዛና አናጺ አለ አይደለ? ጠረጴዛውን የሚሰራው አናጺ ነው ወይስ ጠረጴዛው መስራት ይችላል? ጠረጴዛው የሚሰራው አናጺ ነው እንጂ ጠረጴዛ አይሰራውም። ያንን ያጅልኝና ፍጥረትና ፈጣሪ ጠረጴዛና አናጺ በሚል ያዥውና ፍጥረትና ፈጣሪ ክሬተርና ክሬሽን ወይም ደግሞ ኻሊቅና መክሉቅ በሚለው ያዥውና መክሉቁን የፈጠረው ኻሊቅ ነው ወይስ መክሉቅ ነው የሚፈጥረው? ድገምልኝ።
ፍጥረትን የፈጠረው ፍጥረት ነው ወይ ፍጥረትን የፈጠረ ፈጣሪ ነው ያለው? ፍጥረትን የፈጠረው ፈጣሪ ነው ያለው። ስለዚህ አየሽ ተመልከች፣ ኮዝ ኤንድ ኢፌክት ላይ ማለት ነው። Thank you very ስለዚህ much. ፍጥረትን ፈጣሪም ፈጣሪ አይፈጥረውም። አናጺን አናጺ ይሰራዋል። አናጺን ይሰራል ነው ሰምተሽ ታውቂያለሽ? ነው ቆይ አናጺን አንቺ አናጺ ነሽ፣ ኦኬ እኔም አናጺ ነኝ። እኔም ወንበር እሰራለሁ፣ ጠረጴዛም እሰራለሁ። አንቺም ወንበርና ጠረጴዛ ትሰሪያለሽ። ኦኬ ግን አንቺም አናጺ ነሽ፣ እኔም አናጺ ነኝ። እና አንቺ አናጺን አናጺ ይሰራዋል ወይ? ነው። ስለዚህ አየሽ ሌላ ነገር መገኘት አለበት አይደል? Yes. ስለዚህ ፈጣሪም ፈጣሪ ፈጥሯል። በጣም አመሰግናለሁ ኡስታዝ ሶሄድ። ተመለስ አይደል? Yes. በቃ ፈጣሪን የሚፈጥር ፈጣሪ ከሌለ ፈጣሪ የለም ማለት ነው። ከፈጣሪ ውጭ ፈጣሪ የለም ማለት ነው። ፈጣሪ አንድ ነው ማለት ነው። ተመልከች፣ በቃ እዛ ጋር ይቆማል። ሄዶ የሚቆመው ነገር አለ። ስለዚህ ኮስሞሎጂካል አርጊውመንት አለን ነው እኛ። ኦንቶሎጂካል አርጊውመንት አለን። ስክሪፕቸር አሉ። አንዱ ነው ቁርአን፣ አንደኛው ነው ራሱ እንጂ አላህ ብዙ ቦታ ላይ ሰማይና ምድር ምልክቶች ናቸው እሱ ስለመኖሩ፣ ፀሐይና ጨረቃ፣ ከዋክብት ሁሉ ነገሮች ምልክቶቹ ናቸው እሱ ስለመኖሩ ምልክቶች ናቸው ይላል ራሱ ማለት ነው። አሁን ያለውበት ቤት ቀለም ተቀብቷል። ቀቢውን ግን አይቼው አላቅም፣ ሰምቼው አላቅም፣ አሽትቼው አላቅም፣ ቀምሼው አላቅም። በአምስት ስሜት ሕዋሳቴ አላረጋገጥኩም፣ ግን የተቀባው ነገር ቀቢ እንዳለው ያሳየኛል። ቀቢውን በአምስት ስሜት ሕዋሳቴ አላረጋገጥኩም። ለምን ብዬ ጥያቄ መጠየቅ አልፈልግም። ለምን በቃ ቀቢ እንዳለ ያስታውቃል የተቀባው ነገር። ፍጥረት ካለ ፈጣሪ አለ። ከዛ በኋላ ያ ፈጣሪ እንዴት ነው ኮንታክት የሚያደርገው? ከፍጥረታት ጋር ያለው ግንኙነት ምንድን ነው? የት ነው ያለው? አሁንስ እሱ በፍጥረት ዓለም ውስጥ ደግሞ ኮንታክት አለው ወይ? ኮሚኒኬሽን አለው ወይ? ግንኙነት አለው ወይ? መስተጋበር አለው ወይ? ግንኙነት አለው ወይ? ኢንተራክሽን እና ምንድን ነው ኢንተራክሽን እንትን ነው አይደል? መስተጋበር ነው። ሪሌሽን አለው ወይ? ከፍጥረቱ ጋር ይገናኛል ወይ የሚል እሱ ዝርዝሮችን ደግሞ የምታገኘው ቁርአን ላይ ነው፣ ስክሪፕቸራል የሆኑ ነገሮች ላይ። ከዛ ስሙ ማን ነው? የተጸውዖ ስሙ ማን ነው? የባህሪ ስሙ ማን ነው የሚለው ደግሞ ዝርዝር እዛ ጋር እንትን ታያለሽ ማለት ነው ራሱ። ከዛ አንጻር ነው የምናየው። በጣም አመሰግናለሁ። ሌላ ጥያቄ አለሽ?